እሺ ስለዚህ ዚንክ ኦክሳይድ ኦይንትመንት ለመስራት እንግዲህ እዚህ ጋር መታያቸው ማቴሪያሎች ወይም ደግሞ ኢኩዊፕመንቶች ያስፈልጉናል ማለት ነው። ከመስራታችን በፊት ግን አንድ በአንድ እያንዳንዱን ከነስማቸው ከነይዟቸው እያወራን እንሄዳለን ማለት ነው። በመጀመሪያ ደረጃ ዋይት ኦይንትመንት ለመስራት እዚህ ጋር እንደምታዩት ይሄ ትሪፕል ቢም ባላንስ ይባላል። ዌይኒንግ ቴክኒክ የምንጠቀምበት ወይም ደግሞ እያንዳንዱን ፓውደሮች ሊሆን ይችላሉ የተለያዩ ሶሊድ ፎርሞችን ዌይ የምናደርግበት ነው ማለት ነው። ኔክስት ሌላኛው ይሄኛው ዲጂታል ነው። እንግዲህ አብዛኛውን ጊዜ በሲኦሲ ላይ የምንጠቀምባቸው ውስጥ አንዱ የትሪፕሉ ነው። ስለዚህ ዲጂታልም ልንጠቀም እንችላለን። ይሄኛው ዲጂታል ቢም ባላንስ የምንለው ነው ማለት ነው። እዚህ ጋር ያለው ደግሞ ይሄኛው ሜጀሪንግ ሲሊንደር የምንለው አለ። ቢከር እንጠቀማለን። እንግዲህ ቀደም እንዳወራ ነው አንድ በአንድ ስላወራን ይሄኛው የነዚህ የሁለቱ ልዩነት ይሄኛው ስፑን ስፓቹላ አለው። ይሄኛው ግን ምንድነው ፍሌክሲብል ስፓቹላ ነው ማለት ነው። ስለዚህ እንደፈለገ የምንጠቀምበት ለዋይት ኦይንትመንት አብዛኛውን ጊዜ ይሄንን ስፓቹላችንን ወይም ደግሞ ፍሌክሲብል ስፓቹላ እንጠቀማለን። ስፑን ስፓቹላ። ስለዚህ ስፑናችን በዚህ ጋር ነው፣ ስፓቹላችን ይኖራል ማለት ነው። ይሄኛው ዌጅ ግላስ ነው። ዌጅ ግላሳችንን የምንጠቀመው ለዋይት ኦይንትመንት ወይም ደግሞ ፔትሮላትም ለምንለው ኢንግሪዲየንት የምንጠቀምበት ዋይት ፔትሮሊየማችን ይሄኛው ነው ማለት ነው ዌጅ ግላሳችን። ሌላኛው ኦይንትመንት ጃር። ስለዚህ ፋይናል ኮንቴነራችን ይሄንን ኦይንትመንት ፕሪፓሬሽኑን ከጨረስን በኋላ እዚህ አድ እናረግና መጨረሻ ላይ ፋይናል ኮንቴነራችን አንደኛም ነገር ምን ብለናል ክሎዝ ኮንቴነር መሆን አለበት ማለት ነው። ኦይንትመንት ጃራችን ይሄን ይመስላል። ስለዚህ እነዚህ ኢኩዊፕመንቶችን አይተናል ማለት ነው። ሌላኛው 3 ኢንግሪዲየንት ያስፈልጉናል ማለት ነው። የመጀመሪያው ዚንክ ኦክሳይድ ነው። ስለዚህ ዚንክ ኦክሳይዳችን ኢንግሪዲየንቱ ይሄ ነው። ሌላኛው ሚነራል ኦይል ነው። ስለዚህ አብዛኛውን ጊዜ ሚነራል ኦይል እኛ በምንሰራበት ፕሪፓሬሽን ቦታ ላይ ከሌለ ምን መጠቀም እንችላለን ማለት ነው። ሊኪድ ፓራፊን መጠቀም እንችላለን። ይሄንን ሊኪድ ፓራፊን ወይም ደግሞ ግላይሴሮል መጠቀም እንችላለን በሚነራል ኦይል ቦታ ማይኖረን ከሆነ ማለት ነው። ሌላኛው ይሄኛው ዋይት ኦይንትመንት ወይም ደግሞ በሱ ቦታ ላይ ምን እንጠቀማለን ዋይት ፔትሮላተም ወይም ደግሞ ፔትሮላተም መጠቀም እንችላለን ማለት ነው። ስለዚህ ኢንግሪዲየንታችንን አዘጋጅተናል፣ ኢኩዊፕመንቱን አዘጋጅተናል። ስለዚህ ኔክስት ወደ ፕሪፓሬሽን ነው ማለት ነው። ከዛ በፊት እዚህ ጋር ይሄኛው የኦይንትመንት ስላብ የምንለው ወይም ደግሞ ይሄን ዋይት ኦይንትመንት ፕሪፓሬሽኑን የምንሰራበት ዋይት ኦይንትመንታችን ይሄን ይመስላል ማለት ነው። ስለዚህ አሁን ኔክስት የምንሄደው ወደ ዌይኒንግ ቴክኒክ ነው ማለት ነው። ስለዚህ አሁን ኢንግሪዲየንታችን ተዘጋጅቷል። ቀጣይ በዲጂታል ቢም ባላንሳችን እያንዳንዱን ኢንግሪዲየንት ዌይ አድርገን ወደ ፕሪፓሬሽን እንገባለን ማለት ነው። ባላንሳችንን ስንጠቀም ሁልጊዜ መጀመሪያው እዚህ ጋር ኦን ኦፍ አለ። ስለዚህ ኦን እናደርገዋለን ማለት ነው። ኦን በምናደርግበት ሰዓት እያንዳንዱ 00 መሆን አለበት። ሌላ እዚህ ላይ ያለ ነገር ከሆነ መጀመሪያ ክሊን ማድረግ አለብን ማለት ነው። ስለዚህ 00 እንዲሆንልን ደግሞ ቴር የምትላለች ቴር እናደርጋለን ማለት ነው። ቀጣይ አሁን ለምንጠቀምበት ነገር ለእያንዳንዱ ምናረጋለን ስሙን መጻፍ አለብን። ዚንክ ኦክሳይድ ስንት ግራም ነው? 6 ግራም። ስለዚህ ማስቀመጥ ይኖርብናል። እያንዳንዱ በወረቀታችሁ የምትሰሩት ሪከርድ ማድረግ ይኖርባችኋል። ስለዚህ አሁን ዚንክ ኦክሳይዳችንን 6 ግራም ወይ እናደርጋለን ማለት ነው። ስለዚህ አሁን እዚህ ጋር የምናየው የወረቀቱ አማውንት ስንት ነው? 1.24 ግራም ነው ማለት ነው 25። ስለዚህ ይሄኛው በትሪፕል ሲሆን በወረቀት ላይ የወረቀቱን አማውንት እንይዛለን። ዲጂታል ላይ ግን ምን ማድረግ ይኖርብናል? ቴር ማድረግ አለብን 0 ማለት ነው። ስለዚህ 0 እናደርጋለን። ስለዚህ 0 ሆኖልናል ማለት ነው። አሁን የምንፈልገው ስንት ነው? 6 ግራም ነው ማለት ነው። ዚንክ ኦክሳይዳችንን 6 ግራም እስኪሆን ድረስ ወይ እናደርጋለን። ስለዚህ 6 ግራም ሆኖልናል ማለት ነው። አሁን ዚንክ ኦክሳይዳችንን ስለጨረስን እናወርድና ወደ ኔክስት እንሄዳለን ማለት ነው። ቀጣዩ የሚሆነው እንግዲህ የዋይት ኦይንትመንት ወይም ደግሞ ዋይት ፔትሮላተም የሚለውን እንግዲህ አሁንም 0 ማድረግ ይኖርብናል ማለት ነው። ከዛን ይሄ ዌጅ ግላሳችንን እናስቀምጥና እንግዲህ ያው ዌጅ ግላሳችን 31.87 ነው ማለት ነው። እሱንም ቴር እናደርጋለን ወይም ደግሞ 00 መሆን ይኖርበታል ማለት ነው። ስለዚህ ለዚህኛው ደግሞ የምንጠቀመው ፔትሮላተማችን ይሄን ይመስላል።
እንግዲህ እያንዳንዱ ምን እናደርጋለን እያወጣን እስከ ስንት ግራም ማለት ነው። ያው በወረቀት ግን ሪከርድ ማድረግ ይኖርባቸዋል። ስለዚህ ዋይት ኦይንትመንታችን 19.5 ግራም መጠቀም ይኖርብናል ማለት ነው። ያው ብዙ ጊዜ እንዳይነካካባችሁ ቀስ ብላችሁ ብታስቀምጡ ይመረጣል ማለት ነው። ስለዚህ አሁን እንደምታዩት አልፏል ማለት ነው። 19.5 ነው የኛ። ስለዚህ 19.5 ግራማችንን እንደዚህ እንመዝንና እያንዳንዱን እናዘጋጃለን ማለት ነው። ስለዚህ ይሄ 19.5ታችን ነው። ቀጣይ ወደ ሚነራል ኦይል ስለምንሄድ ሚነራል ኦይሉን ምን እናደርጋለን ወይ እናደርጋለን ማለት ነው። ስለዚህ ሚነራል ኦይላችንን ወይም ደግሞ በዚህ ቦታ ላይ የምንጠቀመው ያለው ሊኪድ ፓራፊናችን ወይም ደግሞ ፓራፊን ሊኪድ የምንለው 0 እናደርግና ዜሮ ሆኖልናል ማለት ነው። መጀመሪያ ቢከራችንን ወይ እናደርጋለን። እንግዲህ እንደምታዩት እያንዳንዱ ነገር ምን ማድረግ ይኖርብናል ማለት ነው፣ ማወቅ ይኖርብናል ቫልዩን ማለት ነው። ስለዚህ ሚነራል ኦይላችን ወይም ደግሞ ሊኪድ ፓራፊናችንን 4.5 ግራም ነው ወይም እናደርገው። ስለዚህ ቴር እናደርጋለን ማለት ነው 0 እንዲሆንልን። ከዛ የምንፈልገውን ስንት 4.5 ግራማችንን ወይ እናደርጋለን። ስለዚህ እንደምታዩት ያው 4.5ታችንን አሁን ያው መዘነን እያንዳንዱ ኢንግሪዲየንቶች ጨርሰናል። ስለዚህ አሁን ወደ ፕሪፓሬሽኑ እንሄዳለን ማለት ነው። ስለዚህ አሁን ኦይንትመንት ስላባችንን አዘጋጅተናል ማለት ነው። ከዛም ደግሞ ለዚህ የሚሆነንን ኦይንትመንት ስላባችንን ወይም ደግሞ ፍሌክሲብል ስፓቹላችንን ተጠቅመን አሁን ፕሪፓሬሽናችንን እንጀምራለን ማለት ነው። ስለዚህ በፕሮሲጀሩ መሰረት ምንድነው የምናደርገው? መጀመሪያ ዚንክ ኦክሳይድን ከሚነራል ኦይል ጋር ናቪጌት ማድረግ ነው። ስለዚህ ዚንክ ኦክሳይዳችን 6 ግራም አለ። ስለዚህ 6 ግራማችንን አድ እናደርግና ዜን እንደምናደርገው ቀጣም በሚነራል ኦይል ነው። ግን ከዛ በፊት ምን ማድረግ አለብን? ይሄንን ሚነራል ኦይል እዚህ ላይ ሆነ ምን መልስ ከሆነ በጣም ነው የሚያስቸግረን። ስለዚህ ምን ማድረግ ይኖርባችኋል? ቀስ ብላችሁ ይሄንን ወደዚህ ማድረግ ማለት ነው። ስለዚህ ያው እዚህ ላይ የሚቀረው አንድ በአንድ እዚህ ላይ ታደርጉና ታስቀምጣላችሁ። ምክንያቱም ከዚህ ላይ እየቀነስን በምናደርግበት ሰዓት ስለሚያስቸግረን ማለት ነው። ቀጣይ አሁን በፕሮሲጀራችን መሰረት እዚህ ጋር ዚንክ ኦክሳይዳችን አለ። ከዛም ከሚነራል ኦይላችን ጋር እናደርጋለን፣ አንድ ላይ ናቪጌት እናደርጋለን ማለት ነው። ስለዚህ ይሄው ሚነራል ኦይላችን አለ 4.5 ግራማችን ማለት ነው። እሱ አድ እናደርጋለን ማለት ነው። አድ ካደረግን በኋላ ይሄንን ምን ማድረግ ነው? አንድ ላይ ናቪጌት ማድረግ ነው ማለት ነው ኔክስት ስቴፓችን። ስለዚህ ይሄንን ምን ማድረግ ይኖርብናል? በደንብ ናቪጌት ማድረግ ይኖርብናል ማለት ነው። ዚንክ ኦክሳይዱና ሚነራል ኦይሉ ማለት ነው። ልክ እንደዚህ በደንብ ስለዚህ እንደዚህ በደንብ ናቪጌት ካደረግን በኋላ ቀጣይ የሚሆነው ምንድነው? ልክ እንደ ፕሮሲጀራችን መሰረት አሁን በጣም ምን ሆኗል ማለት ነው፣ ስሙዝ ፔስት እስኪሆንልን ድረስ ምን አድርገናል? ናቪጌት አድርገናል። ስለዚህ ቀጣይ ስቴፓችን የሚሆነው ምን ማድረግ ነው? ሚነራል ኦይሉን ተጠቅመናል። ስለዚህ አሁን የሚቀረን ዋይት ኦይንትመንት ወይም ደግሞ ዋይት ፔትሮላተሙ ነው ማለት ነው። ስለዚህ ይሄንን በደንብ እያጸዳን ምን እናደርጋለን? አንድ ላይ ይሄንን ሰበስብና
ዋይት ኦይንትመንቱን አድ እናደርጋለን ማለት ነው። ስለዚህ የተወሰነ ሁሉንም ሳይሆን የተወሰነ ማድረግ ነው ማለት ነው። የተወሰነ እያደረግን አንድ ላይ ምን ማድረግ እንችላለን? በደንብ ናቪጌት ማድረግ ነው። ስለዚህ እንደዚህ በደንብ እናደርጋለን። ስሙዝ ፔስት እስኪሆንልን ድረስ በደንብ ሚክስ እናደርጋለን ማለት ነው። ስለዚህ እንደዚህ በደንብ አሁን ኦይንትመንታችንን ሶስቱንም ኢንግሪዲየንት ተጠቅመን እንደዚህ በደንብ እናደርጋለን። ዚንክ ኦክሳይድ ኦይንትመንታችንን በዚህ መሰረት ለሲዩሲያችን ማዘጋጀት እንችላለን ማለት ነው። ስለዚህ እንደዚህ በደንብ ስሙዝ ፔስት እንዲሆንልን ድረስ ልክ እንደዚህ ማለት ነው። ይሄንን በደንብ ምን ማድረግ ይኖርብናል ማለት ነው። ከዋይት ኦይንትመንት ወይም ደግሞ ዋይት ፔትሮላተሙ ጋር በደንብ ተዋህዷል ማለት ነው። ስለዚህ አሁን ምን እናደርጋለን? ይሄንን በደንብ ስሙዝ ፔስት ይሆነልን ማለት ነው። አንድ ላይ ሰብሰብ እናደርግና ወደ ኦይንትመንት ጃራችን አድ እናደርጋለን ማለት ነው። ስለዚህ ይሄንን አሁን ቀስ ብላችሁ ምን ማድረግ ይኖርባችኋል? አንድ ላይ መሰብሰብ ማለት ነው። ልክ እንደዚህ ያረጋችሁ እየጠረጋችሁ፣ ምክንያቱም አንዱ ንጹህ መሆን አለበት ሌላው እንዲያጸዳ ማለት ነው። ምክንያቱም አንደኛ ነገር እዚህ ጋር ሌላ ኮንታሚኔሽን መኖር የለበትም። ስለዚህ እንደዚህ በደንብ ክሊር ካረግን በኋላ ምን እናደርጋለን? መጨረሻ ላይ ወደ ፋይናል ኮንቴነራችን አድ እናደርጋለን ማለት ነው። ስለዚህ ፋይናል ኮንቴነራችን ወይም ደግሞ ኦይንትመንት ጃር የምንለው ይሄ ነው ማለት ነው። ስለዚህ ወደዚህኛው የራሱ ክሎዝ ኮንቴነር አለው። ስለዚህ ይሄንን ወደዚህ ወደ ኦይንትመንት ጃራችን አድ እናደርጋለን ማለት ነው። ስለዚህ ይሄንን ቀስ እናደርግና ምን እናደርጋለን? በደግ እናደርግና ቀስ አድርገን ወዴት ነው? ወደዚህ ኦይንትመንት ጃራችን አድ ማድረግ ማለት ነው። ልክ እንደዚህ መሰረት ማለት ነው። እንደዚህ አድርገን ብዙም ማነካካት አያስፈልግም ማለት ነው። ቀስ ብላችሁ አድ ማድረግ ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ክሬድ ካደረጋችሁ በኋላ በደንብ አድ እያደረግን እንደዚህ እንጨርሳለን ማለት ነው። ስለዚህ ፋይናል ላይ እንደዚህ ፋይናል ኮንቴነራችን ወይም ደግሞ ኦይንትመንት ጃር ውስጥ አድ ካደረግን በኋላ በደንብ ክሎዝድ ማድረግ አለብን ማለት። በዚህ መሰረት ምን እንሰራለን? ኦይንትመንት እንሰራለን ማለት ነው። ስለዚህ አሁን ምን አድርገናል? ኦይንትመንት ዚንክ ኦክሳይድ ኦይንትመንታችንን ጨርሰናል ማለት ነው። ኔክስት ምን እንሰራው? ወደ ሌብሊንግ እንሄዳለን ማለት ነው። ይሄ ኦይንትመንታችን ወይም ደግሞ ዚንክ ኦክሳይድ ኦይንትመንታችን ምን አለው የሚለውን እያንዳንዱን ኢንግሪዲየንት ሌብሊንግ ላይ እንጽፋለን ማለት ነው። ስለዚህ አሁን ወደ ሌብሊንግ እንሄዳለን። ስለዚህ ፋይናል ሪዛልታችን ይሄን ይመስላል ማለት ነው። የዚንክ ኦክሳይድ ኦይንትመንታችን እንደምታዩት
ቀጣይ ወሳኝና መርሳት የሌለባችሁ ነገሮችን አንድ በአንድ ያሉትን ነገሮች ክሊር አድርጌ እነግራችኋለሁ ማለት ነው። ስለዚህ እዚህ የመጀመሪያው ነገር ሲኦሲ ላይ ላብ በምትገቡበት ሰዓት ሙሉ ፕሮሲጀሩን ጠብቃችሁ መግባት ይኖርባችኋል ማለት። የመጀመሪያው ነገር ሁል ጊዜ ጋውናችሁን በደንብ ክሎዝ ዳርጋችሁ ወደዚህ ወደ ሲኦሲ ፓኬጅ የምትገቡ። ኔክስት ይሄንን ፕሪፓሬሽን በምንሰራበት ሰዓት ላይ ማለት ነው እያንዳንዱን ካልኩሌሽን ከሰራን በኋላ ያሉትን እያንዳንዱን ኢንፎርሜሽን ምን ማድረግ ይኖርባችኋል? ወረቀታችሁ ላይ ወይም ደግሞ ፔፐራችሁ ላይ ምን ማድረግ መጻፍ ይኖርባችኋል። ስለዚህ ወደ ኮምፓውንዲንጉ ደግሞ ስንመጣ ማለት ነው አንድ በአንድ የመጀመሪያው ፕሮሲጀር መርሳት የሌለብን፣ ሁል ጊዜ ፕሮሲጀሮች ሊቀያየሩ ይችላሉ። የተለያዩ ፓኬጆች ይኖራሉ ማለት ነው፣ በጣም አስቸጋሪ ሲኦሲ ፓኬጆች። ስለዚህ እነዛን ነገሮች ለመስራት የመጀመሪያው ነገር ፕሮሲጀሩን በደንብ ማየት ይኖርባችኋል። ለምሳሌ የዚንክ ኦክሳይዱን አሁን ዛሬ የሰራነውን ፕሮሲጀር በምናይበት ሰዓት አንድ በአንድ ከየትኛው ኢንግሪዲየንት የትኛው ጋር ሚክስ ማድረግ እንዳለብን አይተናል፣ ፋይናሉ ድረስ ማለት ነው። ለእናንተም ደግሞ በደንብ ክሊር እንደሆነላችሁ ተስፋ አደርጋለሁ ማለት ነው። ከዚህ በኋላ ሲኦሲ መውደቅ የለም ማለት ነው፣ ይህን ቪዲዮ ካያችሁ በኋላ። ሌላኛው ነገር በምትሰሩበት ሰዓት ጊዜ ግላፋችሁን ማድረግ መርሳት የለባችሁም። ስለዚህ ቀደም እንዳያችሁት እያንዳንዱ በግላፍ ምክንያት ሲኦሲ ልትወድቁ ትችላላችሁ ማለት ነው። ስለዚህ ግላፋችሁን በደንብ ማድረግ ይኖርባችኋል። እያንዳንዱን ኤሪያውን ክሊን ማድረግ ይኖርባችኋል። ስለዚህ ይሄንን በዚህ መሰረት ጥንቅቅ አድርጋችሁ ምሰሩ ከሆነ ሲኦሲ መውደቅ ቀረ ማለት ነው። እንግዲህ በጀርባዬ እንደምታዩት በጣም ብዙ አይነት ኬሚካሎች አሉ። ስለዚህ ለእያንዳንዱ ፓኬጆች ቪዲዮ እየሰራንላችሁ እንለቃለን ማለት ነው። እናንተም ይህ ቪዲዮ እንዲደርሳችሁ ሼር፣ ሰብስክራይብ ማድረጋችሁም እንዳይረሳ። አስተያየት ሀሳብ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ።